ሱብሓነሁ ወተዓላ እንዳንታመም አድርጎን ያለው በሚሊዮኖች የሚቆጠሩ በሽታዎችን ነው። እነኚህን ሁላ ሚሊዮኖችን ከመስጠትም በላይ ነው። ምክንያቱም እነኚህ የታመሙ ወንድሞቻችን እኮ አንድ ግለሰብ መጥቶ 50 ሚሊዮን ብር ልስጣችሁ ቢላቸው 5 6 7 በሽታ ከታመምክና 50 ሚሊዮን ብሩን ከሰጠክ 50 ሚሊዮኑን ብር አፍስሰህበትም ታመህበትም ላትድን ትችላለህ። አላህ ደግሞ ጤናችንን ሰጥቶን ኢቭን ብንታመም ራሱ አንድ በሽታ ሁለት በሽታ ሶስት በሽታ ነው የምንታመመው። አብዛኛው ሰው ከታመመ ራሱ አንድ በሽታ ሁለት ወይ ሶስት በሽታ ነው የሚኖርበት። ከዚያ ውጭ ግን በሰላም እንድንኖር አደረገን። ይሄንን የአላህ Subhanahu Wa Ta'ala ውለታን ስንመለከት አይደለም 50 ሚሊዮን 100 ሚሊዮን እንኳን ሊተካው አይችልም። بالمقابل ምን ክፈሉን ያለን አላህ Subhanahu Wa Ta'ala መክፈል አለባችሁ ያለን ምንን ነው? ሰላትን እኮ ነው خلاص ከሸሃደተይን በኋላ ከሽርክ ከራቀን በኋላ إن الصلاة كانت على المؤمنين كتابا موقوتا صلاة ነው العهد الذي بيننا وبينهم الصلاة من تركها فقد كفر شهادة أن لا إله إلا الله وأن محمد رسول الله وإقام الصلاة نيتبالو صلاة ቀጥ አድርጎ መስገድ ምን ያክል የማይመጣጠን ነገር እንደሆነ ደግሞ አስቡት እስቲ። ያን ሁላ ውለታ ውሎልን ሰላቴን ብቻ ስገዱልኝ ነገ ስትመጡ ደግሞ ለሰጣችሁ ጸጋ ሌላ ተጨማሪ ጸጋ ሰጣችኋለሁ። ምክንያቱም እኔን ስለተገዛችሁበት ኢባዳ ስለሰራችሁበት። በጣም የሚገርም ሂሳብ ነው አይደል? ቢሆንም ግን ከአላህ Subhanahu Wa Ta'ala የተሰጠ ቃል ነው። خلاص ሰላታችሁን ስገዱ እመነዳችኋለሁ ምንዳ ታገኛላችሁ። ብዙም ከፍላችሁ ከፍያ አለኝ አለ። ነገ አላህ ፊት ቀርበን ይሄን ሁላ ውለታው ይልክ ይሄን ሁላ ነገር አድርጌልህ ሰላቴን ለምን አልሰገድክም ካልን ምን ብለን ነው የምንመልሰው? ይሄ ጥያቄ የሁላችንም ጥያቄ መሆን አለበት ብዬ ነው የማስበው። ስለዚህ ወንድሞችና እህቶች እናስብበት። የማንሰግድ ከሆነ ወደ ራሳችን እንመለስ። 5 ሚሊዮን ብር ለሚሰጠን ሰው በቀን 10 ጊዜ አይደል 10,000 ጊዜ እንኳን ስሜን እየጠራችሁ አመስግኑ ቢልና አመሰግን ነበር 5 ሚሊዮን ብር ለሰጠን ሰው። አላህ ደግሞ ይሄን ሁሉ ሰጥቶን ከጤናው በላይ ደግሞ ኢስላምን ሰጥቶናል እኮ። ከኢስላም በላይ ምን አለ? ስለዚህ ማመስገኑ በሰላት በኩል ስለሚመሰገን ረበል ዒዘቲ ወልጀላል ሰላታችን ላይ እንበርታ ለማለት ነው የመጣሁት። ጊዜውን ጠብቀን እንስገድ። إن أصبت فمن الله وإن أخطأت فمن نفسي ومن الشيطان وآخر دعوانا أن الحمد لله رب العالمين رب جعلنا مقيمي الصلاة ومن ذريتنا ربنا وتقبل دعاء. السلام عليكم ورحمة الله وبركاته.